የአሜሪካ ትልቁና አደገኛው የጦር መሳሪያ የኑክሌር ቦምብ አይደለም። የአሜሪካ ትልቁ መሳሪያ F-35 የጦር አውሮፕላንም አይደለም። የአሜሪካ ላለፉት 80 ዓመታት ዓለምን ስታንበረክክበት የኖረችው ትልቁ መሳሪያ በኪሳችን ውስጥ የሚገኘው የአረንጓዴው ወረቀት የአሜሪካ ዶላር ነው። ነገር ግን ይህ ዘመን እያበቃም ያለም ይመስላል። ዛሬ በዓለም ዙሪያ ታይቶ የማይታወቅ አዲስ አብዮት እየተካሄደ ነው። የጦር መሳሪያ ሳይተኮስ ደም ሳይፈስም የዓለምን አያል ሀገራት አሜሪካንን ከዙፋኗ ለማውረድም ቆርጠውም ተነስተዋል። ብሪክስ የተባለው ጥምረትና ላለፉት 50 ዓመታት የአሜሪካን ታማኝ አጋር የነበረችውም ሳውዲ አረቢያ ያደረጓቸው አስደንጋጭ እንቅስቃሴዎች የዓለምን የጂኦፖለቲካ ወደማይቀለበስበት አቅጣጫም ቀይሮታል። ዶላር እንዴት የዓለም ንጉሥ እንደሆነ፣ አሜሪካ እንዴት በገዛ እጇ ዶላርን ገድላ እንደቀበረችውና አዲሱ የብሪክስ የኢኮኖሚ ጦርነት አፍሪካን ጨምሮ ዓለምን ወዴት እየወሰዳት እንደሆነ በጥልቀት መመልከት ያስፈልጋል። እኛም ይህንን ጉዳይ በዛሬው ጉዳያችን ሰፋ አድርገን ወደ እናንተ እናደርሰዋለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ለቻናላችን አዲስ ሆናችሁ ሰብስክራይብ እንድታደርጉ እየጠየቅን ወደ መሰናዷችን እናመራለን። Your Majesty, Your Excellencies, and our friends here in the White House. አሁን የዓለምን ኢኮኖሚ ጦርነት ለመረዳት ታሪክን ወደ ኋላ መለስ ብሎ ማየት የግድ ይላል። ሁለተኛው የዓለም ጦርነት ሲያበቃ አውሮፓ ወድማ ነበር። አሜሪካ በኢኮኖሚው ደንድናም ወጣች። እንደ አውሮፓውያን አቆጣጠር በ1944 ዓመተ ምህረት የዓለም ሀገራት መሪዎችም በአሜሪካ ውስጥ ብሬት ውድስ በተባለው ስፍራ ላይ ተሰባስበው አንድ ታሪካዊ ውሳኔዎችን አሳለፉ። ይህም የዓለም መገበያያ ገንዘብ የአሜሪካ ዶላር እንዲሆን፣ ዶላር ደግሞ በወርቅ እንዲተመን ተስማሙ። ይህ ስርዓት ለዓመታት ቆየ። ነገር ግን በ1997 እንደ አውሮፓውያን አቆጣጠር የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ዓለምን ያስደነገጠ ውሳኔ አሳለፉ። አሜሪካ ዶላርን በወርቅ መተመኗን እንዳቆመች ብለው አወጁ። ዶላር ከወርቅ ጋር የነበረውን ትስስርም ተቋረጠ። ታዲያ ይህ ዋጋው ከምን ጋር ይሁን? አሜሪካኖች ብልህ ነበሩና በወቅቱ አዲስ እቅድ አወጡ። ይሄውም ነዳጅ። እንደ አውሮፓውያን አቆጣጠር በ1974 አሜሪካ ወደ ሳውዲ አረቢያ መሪዎች ዘንድ ሄዳ አንድ የማይታበል ድርድር አቀረበች። ድርድሩም እንዲህ የሚል ነበር። እናንተ ሳውዲዎች ነዳጃችሁን የምትሸጡት በአሜሪካ ዶላር ብቻ ይሆናል። በምላሹ ደግሞ አሜሪካ ለሳውዲ አረቢያ ሙሉ ወታደራዊ ጥበቃና የጦር መሳሪያ ታቀርባለች። ይህ ስምምነት ፔትሮ ዶላር በመባል የሚታወቅ ነው። ይህ ማለት በዓለም ላይ ያለ ማንኛውም ሀገር ጃፓንም ትሁን ኢትዮጵያ ነዳጅን መግዛት ከፈለገች በመጀመሪያ የራሷን ገንዘብ ወደ ዶላር መቀየር አለባት ማለት ነው። ዶላር የዓለም ደም ስር ሆነ። አሜሪካንም ማተሚያ ማሽኗን እያነቃቃች ወረቀትን በማተም ብቻ የዓለምን ሀብት መቆጣጠር ቻለች። ነገር ግን ይህ ሁሉ የተንኮታኮተው አንድ ከባድ ስህተት ሲፈጠር ነው። እንደ አውሮፓውያን አቆጣጠር የካቲት 22 ቀን 2024 ዓ.ም ሩሲያ ዩክሬንን ወረረች። አሜሪካና የአውሮፓ ህብረት ሩሲያን በጦር መሳሪያ ፊት ለፊት መጋፈጥ አልፈለጉም። እናም በምትኩ ከኑክሌር ቦምብም ያልተናነሰ መሳሪያ ተጠቀሙ። የኢኮኖሚ ማዕቀብ። አሜሪካ በምዕራባውያን ባንኮች ውስጥም ተቀማጭ የነበረውን የሩሲያን 300 ቢሊዮን ዶላር የሚጠጋ ሀብትን በአንዲት ጀንበር አገደች። ይሄም ሩሲያን ከዓለም አቀፉ የባንክ መገናኛ ስርዓት ስዊፍት እንድትወጣ ተደረገ። አሜሪካ ያሰበችው የሩሲያ ኢኮኖሚ በሳምንት ውስጥ ይወድቃል፣ ፑቲንም ይንበረከካል ብላ ነበር። ነገር ግን የሆነው ሌላ ሆነ። ይህ የአሜሪካ እርምጃ ሩሲያን ከመጉዳት ይልቅም ሙሉን ዓለም አነቃቃ። የዓለም ሀገራት አንድ ከባድ እውነትን ተረዱ። አሜሪካ የሩሲያን ያህል ትልቅ ሀገር ገንዘብ በአንድ ቀን ማገድ ከቻለች፣ ነገም እኛም ከአሜሪካ ብንጋጭ የእኛም ገንዘብ መውረሷ አይቀሬ ነው። ይህ ፍርሃት ዛሬ ለምናየው አዲስ ዶላራይዜሽን ወይም ደግሞ ዶላርን ከጥቅም ውጪ የማድረግ ዘመቻ ትልቁን በር ከፈተ። ቻይና፣ ህንድ፣ ብራዚል፣ ሌሎች ሀገራቶች አፋጣኝ እርምጃ መውሰድ ጀመሩ። የዓለም ማዕከላዊ ባንክን የዶላር ክምችቶቻቸውን እየሸጡ በምትኩ በአሜሪካ በታሪክ ታይቶ በማይታወቅ ፍጥነትም ወርቅን መግዛት ጀመሩ። በዓለም አቀፍ የገንዘብ ተቋምም IMF
ዳታ መሰረትም እንደ አውሮፓውያን አቆጣጠር በ1999 የዓለም ማዕከላዊ ባንኮች 70% የውጭ ምንዛሪያቸው ክምችት ዶላር ነበር። ዛሬ ግን ይህ ቁጥር ወደ 58% አሽቆልቁሏል። እናም ውድቀት እያነጣጠረ ነው ያለው ያሰኛል። አንድ ትልቅ ኃይል አለ፣ እርሱም ብሪክስ ነው። ብሪክስ በመጀመሪያ ብራዚል፣ ሩሲያ፣ ቻይና እና ደቡብ አፍሪካ የያዘ ጥምረት ነበር። ዓላማውም በምዕራባውያን በተለይም በአሜሪካ የተገነባውን የዓለም ባንክና አይኤምኤፍን የበላይነት መስበር ነበር። ይሁን እንጂ በቅርቡ ጥምረትም ዓለም በሚያስገርም ሁኔታ ተስፋፋ። ግብፅ፣ ኢትዮጵያ፣ ኢራን፣ አረብ ኤምሬት ጨምሮ ብሪክስ የተባለውን ኃይል ተቀላቀሉ። የዓለም ግማሽ ኃይል ህዝብን ይዘዋል። ከዚህ በላይም የብሪክስ ሀገራት አጠቃላይ የሀገር ውስጥ ምርትም ጂዲፒ የአሜሪካንን፣ ካናዳን እና የአውሮፓን ካቀፈው ቡድን 7 ሀገራት ስብስብም ልቆ ተገኘ። የብሪክስ ሀገራት አሁን እያደረጉት ያለውን በሚታይበት ጊዜ በሀገር በቀል ገንዘብ መገበያየትም ሩሲያና ቻይና የንግድ ልውውጣቸውንም 90% በዶላር ብቻም ሳይሆን በራሳቸው ገንዘብ ሩብልና ዩዋንም እያካሄዱት ይገኛሉ። ህንድና ዩኤኢ ጋርም ነዳጅ የምትገዛውም በህንድ ሩብል ነው። ዶላር ከመሃል እየወጣ ነው። የብሪክስ የጋራ ገንዘብ ብሪክስ አዲስ በወርቅ የተደገፈ የጋራ መገበያያ ገንዘብ ወይም ደግሞ የዲጂታል ክፍያ ለመፍጠር ጫፍ ላይ ደርሷል። ይህ ከተሳካ አሜሪካ በሌሎች ሀገራት ላይ የሚኖራት ማዕቀብን የመጣል አቅም ዜሮ የሚያደርገው ይሆናል። ነገር ግን የአሜሪካ ዶላር የጀርባው አጥንት የተሰበረው ትልቁ ዜና የተሰማውም ከ2 ዓመት በፊት ከሳውዲ አረቢያ የነበረው ነው። ይህ ማለት ከ50 ዓመታት በፊትም 1974 አሜሪካና ሳውዲ አረቢያ የተፈራረሙት የፔትሮ ዶላር ሚስጥራዊ ስምምነት ጊዜው ያበቃ ይመስላል። ብዙዎች ሳውዲ አረቢያ ይህንን ስምምነት ታድሰዋለች ብለው ቢጠብቁም ነገር ግን አልጋውራሹ መሐመድ ቢን ሳልማን ለምን ያስደነገጠ ውሳኔ ያሳለፉ? ሳውዲ አረቢያ ስምምነቱን አላደሰችም። ይህ ማለት ምን ማለት ነው? ሳውዲ አረቢያ ከአሁን በኋላ ነዳጇን የምትሸጠው በዶላር ብቻም አይደለም፣ በቻይና ዩዋን፣ በዩሮ አሊያም ደግሞ በዲጂታል ከረንሲ ነዳጅን መሸጥ ትችላለች ማለት ነው። ይህ ውሳኔ ዶላር ላይ የነበረውን የማይሳካ የበላይነትን ገፍቶታል። የተባበሩት መንግስታትን ውሳኔ ከተቀበልን ፍልስጤምን በመከፋፈል እንደ ተስማማን ነው የምንቆጥረው። ሳውዲ አረቢያ ከዚህ አልፋ ኤም ብሪጅ ከተባለው በቻይናና በሌሎች ማዕከሎች ባንክ ከሚመራውም ዓለም አቀፉ የዲጂታል ገንዘብ ማስተላለፊያ ስርዓት ጋርም ተቀላቅላለች። ይህ ስርዓት የአሜሪካ ስዊፍት የሚተካና አሜሪካ ምንም አይነት ቁጥጥር የሌለው ሌላ ስርዓት ነው። አሜሪካ ከሳውዲ የነበራትን የጸጥታ ዋስትና እያላላች ስትመጣ ሳውዲ አረቢያ አዳዲስ ጓደኞቹን ፈጥራለች። ቻይና በቅርቡ በሳውዲና በኢራን መካከል ታሪካዊ እርቅ ስምምነት ስታደርግ፣ ሩሲያ ከሳውዲ ጋርም በነዳጅ ቁጥጥር ላይም ጥብቅ ቁርኝት ፈጥራለች። በአጭር ቃልም አሜሪካ መካከለኛው ምስራቅ ላይ የነበራትን የኢኮኖሚና የፖለቲካ የበላይነት ከጊዜ ወደ ጊዜ እያጣች ስትመጣ፣ ይህ ሁሉ ሲሆን አሜሪካ ዝም ትላለች ማለት ግን አይደለም። ፍጹም አሜሪካ አሁንም የዓለምን ትልቁን ወታደራዊ ኃይል አላት፣ እሱም ዶላር። ዛሬ ነገ በአንዲት ጀንበር ሙሉ በሙሉ ከጥቅም ውጪ አይሆንም። የዓለም ንግድ አሁንም ድረስ በከፍተኛ መጠን በዶላር ነው የሚካሄደው። ነገር ግን የተሰባበረ መስታወት እንደማይጠገን ሁሉ ዶላር ላይ የነበረው የዓለም እምነት ተሰባብሯል። ዓለም አሁን ባይፓል ወይም ደግሞ መልቲፖላር ወደ አዲስ ስርዓት እየገባ ነው። በአንድ በኩል የአሜሪካና የአውሮፓ፣ በሌላ በኩል ቻይናና ሩሲያ ብሪክስ። ታዳጊ ሀገራቶች በተለይም እንደ ኢትዮጵያ ላሉ አፍሪካ ሀገራትም ይህ ትልቅ እድልም ትልቅ ፈተናም ነው። ብሪክስ መቀላቀል ከምዕራባውያን ብድር ጫናና ማዕቀቦች ለመላቀቅ አማራጭ ቢሰጥም ነገር ግን የሀያላን ጦርነት መሃልም ተደፍቆ ላለመቅረት እጅግም ጥንቃቄን የተሞላበት የዲፕሎማሲ ጨዋታ መጫወትን ይጠይቃል። ዶላር ቀስ በቀስ ዙፋኑን ሲለቅ የትኛው ኃይል ዓለምን እንደሚቆጣጠር ጊዜ የሚያሳየን ይሆናል። የዶላር ውድቀት ለአፍሪካና ለኢትዮጵያ ይጠቅማል ወይንስ ይጎዳል? የብሪክስ ስብስብ አሜሪካ ዝም ብላ ታየዋለች ወይስ ደግሞ ምን ታረጋለች? እናንተስ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ እንዲሁም የኤኤፍ ሚዲያ
ቤተሰብ እንዲሆኑ እየጋበዝን መረጃውን ለሌሎች ሼር በማድረግ እንዲያደርሱ እየጠየቅን በቀጣይ በሌላ መሰናዶ እስከምንገናኝ እስከዛው ቸር ቆዩን።